በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? አሜን። የአምላካችን የእግዚአብሔር ስሙ ዛሬም ዘውትርም በፍጥረታቱ አንደበት በእኛም አንደበት የተመሰገነ የከበረ ይሁን። እንግዲህ በዚህ ቻናል እየተማማርን ያለነው ተከታታይ የሆኑ ትምህርቶችን ነው። መነሻ አድርገን የጀመርነው አርእስት ደግሞ ሀልዎተ እግዚአብሔር የእግዚአብሔር መኖር የሚል ነው። የእግዚአብሔር መኖር ደግሞ በቤተ ክርስቲያን የምንማረው ራሱን የቻለ አስተምሮ ያለው የትምህርት ክፍል ነው። ነገር ግን እኛ ለግንዛቤ እንዲጠቅመን በሁለት መንገድ እናየዋለን ብለን ነው የጀመርነው። ያም ምንድነው? አንደኛው ዓለም እግዚአብሔር እንዴት ነው የሀልዎተ እግዚአብሔርን እንዴት ነው የሚመለከተው? ያ ማለት አንደኛው መንገድ እግዚአብሔር የለም የሚሉት አካላትን እና ሌላኛው ሁለተኛው መንገድ ደግሞ እግዚአብሔር አለ የሚሉትን በሁለት አቅጣጫ አድርገን መመልከት እንደምንመለከት በአርእስታችን ላይ አስቀምጠናል ማለት ነው። እንግዲህ ከዚህ በፊት ላይ የተመለከትነው እግዚአብሔር የለም የሚሉትን የኤቲስቶችን ሐሳብ የኤቲስት ሐሳቦችን አንስተናል። የሚያነሷቸውን አርጊመንቶች እግዚአብሔር የለም ለማለት የሚያነሷቸውን ሐሳቦችን በእነሱ ሐሳብ አስቀምጠናል። ሌላኛው በሁለተኛው ክፍል ላይ የተመለከትነው ነገር ደግሞ ምንድነው? ለነሱ በዛው በሳይንስ ዓለም ያሉ ሰዎች ከሰጡት ምላሾች ውስጥ አንዱን ኮስሞሎጂካል አርጊመንት የሚባለውን እዛው እሱን ተመልክተናል። እንግዲህ ጥያቄውም ብዙ ነው፣ የሚያነሱት ጥያቄ ብዙ ነው። ምሁራኖቹም የሚመልሱት በዚህ በሌላኛው ወገን ሆኖ ደግሞ የሚመልሱት ምሁራኖችም የሚሰጡት መልሶችም ብዙ ነው። በዚህ ቪዲዮ እነዛን ነገሮች ሁሉንም እየመለስን ሁሉንም እየተነተንን ጥልቅ እውቀት ለማግኘት ሳይሆን ዋናው ዓላማው እንዲህ የሚባልም አለና በዚህ መንገድ ስህተት ቢመጣ፣ በዚህ መንገድ ክርክር ቢመጣ፣ በዚህ መንገድ ከእግዚአብሔር የምንለይበት የስህተት አስተምሮች ቢመጡ ቀድመን ተገንዝበናቸው አይምሯችንን ራሳችንን እንድናዘጋጅ ለማድረግ ነውና በዛ መንገድ እንድንረዳው ያስፈልጋል። እንግዲህ ዛሬ ላይ በዚህ ቪዲዮ የምናየው ምንድነው? አንደኛ በቤተ ክርስቲያን አስተምሮ ያለው ስለ ሀልዎተ እግዚአብሔር ትምህርት አጠር አድርገን እንመለከታለን። ሁለተኛ ደረጃ ደግሞ የምንመለከተው በዛው በፊሎሶፊ እነሱ አብዛኛው አርጊመንት የሚያነሱት ሪዝኒንግ ነው፣ በአመክንዮ ነው። በአመክንዮ ደግሞ ራሱን የቻለ አመክንዮ እኛም ይኖረናል ማለት ነው። ስለዚህ በሁለቱም መንገድ እናያለን ማለት ነው። የመጀመሪያው ቤተክርስቲያን ያለውን ትምህርት ስለ ሀልዎተ እግዚአብሔር እንመለከታለን ማለት ነው። እግዚአብሔርን በሰውኛ ፍጡር ወይ ደግሞ በሰው አስተሳሰብ ተመራምረን መድረስ እንችላለን ወይ ስንል የሰው ልጅ በተፈጥሮ የፈጠረውን ወይ ደግሞ ረቂቅ የሆነውን አካል መርምሮ ተፈላስፎ የሚደርስበት ይሄ ካፓሲቲ ወይ ደግሞ ኢኔት የሆነ የተፈጥሮ የሆነ ክህሎት የለውም። ይሄ ይታወቃል። የተገደበ ውስን የሆነ ማንነት ያለው አካል ነው የሰው ልጅና ሰው እግዚአብሔርን ተመራምሮ ይደርስበታል ወይ ስንል አይደርስበትም ነው። ይህም ደግሞ መጽሐፍ ቅዱስ ራሱ ይነግረናል። ጻድቁ ኢዮብ ምን ይላል? በመጽሐፈ ኢዮብ በምዕራፍ 11 ከቁጥር 7 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን ይላል። የእግዚአብሔርን ጥልቅ ነገር ፍጡር ሊመረምር አይችልም። ግን መንፈስ ቅዱስ ሁሉን የሚያውቅ የሚገልጽ የሚያስረዳ እሱ ነው እንጂ ሊገልጽ የሚችለው። ፍጡር ግን የእግዚአብሔርን ጥልቅ የሆነውን ነገር መርምሮ ሀልዎቱን ተመራምሮ ሊደርስ አይችልም። እንዲሁም ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ በምዕራፍ 6 ከቁጥር 16 እንዲሁም ምዕራፍ 1 እና ቁጥር 17 ላይ ያለውን ስንመለከት ዘባህቲቱ ብፁዕ ወኃያል ንጉሠ ነገሥት ወእግዚአ አጋዕስት ውእቱ ባህቲቱ ዘኢይመውት ወቦቱ ብርሃን ዘኢይጠፍ እምዓለም አልቦ ዘርእዮ ሰብ ወአልቦ ዘይክልርዮቶ ይለናል። ይህም ማለት ምንድነው? ብቻውን
ምስጉንና ኃያል የሆነ የነገስታት ንጉስ የጌቶች ጌታ የሆነ የማይጠፋ ብርሃን ያለው በቅድምና ያለ ሰው ያላየው ሊያየውም የማይችል በማለት የፈጣሪን ሕልውና በዚህ አይነት መንገድ ልዩ የሆነ የነገስታት ንጉስ እንደሆነ በብርሃን ያለ እንደሆነ በጨለማ ያለ ሳይሆን በብርሃን ያለ እንደሆነ ሰው ደግሞ ፍጡር ተመራምሮ አገኘዋለሁ ብሎ ሄጄ ብሄድ አገኘዋለሁ ቢል በምርምር እንደማያገኘው ይነግረናል ማለት ነው። ሌላም ሊቃውንት የቤተ ክርስቲያን ሊቃውንት ያስቀመጡትን ስንመለከት አባታችን ቅዱስ ባስልዮስ ለእመተጋቡ መላእክት ወሊቃነ መላእክት በበዘመዶሙ ወበበስርዓቶሙ ዘምስለ ኩሎሙ ፍጡራን አሐተኔ እይክሉ ይርከቡ ህዳጠ እማእምሮተ ህላዌሁ ለእግዚአብሔር። መላእክት ሆኑ የሊቃነ መላእክት በየስራታቸው በየወገናቸው ከፍጡራን ጋር አንድ ላይ ቢሆኑ ከባህሪው ከሐልወቱ ወይም ስለ ህሉናው አንዲት ነገር ቅንጣት ታክል መግለጽና ማግኘት አይችሉም፣ እንመራመር ቢሉ ማለት ነው። ስለዚህ በረቂቅነት በመንፈስነት መላእክት ከሰዎች ልጆች በርቀት ይበልጣሉ። ረቂቅ የሆነውን ነገርም ለመረዳት ቅርበት አላቸው። ነገር ግን መላእክት እንኳን የማይመረመረውን እግዚአብሔር ቢሰበሰቡ ከፍጡራን ጋር እንኳን አንድ ሆኖ ቢመክሩ ቁጭ ብለው ቢመክሩ ስለ ሐልወቱ አንዳች ነገር ማወቅ መረዳት አይችሉም ይላል አባታችን ቅዱስ ባስልዮስ። ሌላኛውም አባታችን ቅዱስ ጎርጎርዮስ እፎኑመ ነአምር ሚስጥሮ ለፈጣሪ ዘኢተፈጥረ ዘኢትለያል ሁሉ ህሊናተ። ያልተፈጠረ የተፈጠረውን ልንመራመር እንችላለን፣ ግን ያልተፈጠረውን ከህሊናም በላይ የሚረቀውን የሚገዝፈውን አምላክ እንዴት እናውቀዋለን? ተመራምረን እንደርስበታለን ብለን እናስበዋለን? አንደኛ ከሐሳብ ሁሉ በላይ ነው። ሐሳብ ገደብ አለው፣ የሚደርስበት ወሰን ድንበር አለው። የሰው ልጅ ሐሳብ ድንበር ወሰን አለው። የማይደርስበት ሐሳብ ራሱ የማይደርስበት ሐሳብ ሊደርስ የሚችለው ብዙ ጊዜ የሚያየው ነገር ላይ ከሚረዳው ነገር ላይ ነው የሚዋኘው። ሐሳብ የምናውቀው ነገር ላይ ነው የምንዋኘው። ባንይዘውም ስላየነው ስለሰማነው እንዋኝበታለን በሐሳብ። ግዘፍ የሌለውን ነገር ሁሉ በሐሳብ ልንዋኝበት እንችላለን። ነገር ግን አምላክ ከሐሳቦች ሁሉ በላይ የሆነ ነው። እንዴት ይኑር፣ የት ይኑር፣ መዳረሻው የት ይሁን፣ መነሻው የት ይሁን ማታውቀውን ነገር ልትዋኝበት አትችልም በሐሳብ እንኳን። ስለዚህ ከሐሳብ ሁሉ የሚለየውን ከፍ የሚለውን እንዴት ልናውቅ እንችላለን ይለናል። በተጨማሪም ቦኑ ይትከሃለነ ንጠይቅ ስፍሃ ሰማይ ወእመቀ ላይ እስመ ኢንክል ንጠይቅ ህዳተ እንፍጡራን እፎ እመ ይትከሃለነ ንብፀ ሀበ አእምሮተ ህላዌሁ። እንግዲህ በሚታይ ነገር እያስረዳን ነው አባታችን። እንደው በእውነቱ ከሆነ የሰማይን ስፋቱን ጥልቀቱን፣ የውቅያኖስን ጥልቀቱን፣ የሰማይን ስፋቱን እናገኛለን ብለን በደንብ እንረዳለን ብለን ብንመራመር እንችላለን? አንችልም። እንግዲህ እንደዚህ ማንችል ከሆነ ደግሞ የተፈጠረውን ነገር ተመራምረን መድረስ ማንችል ከሆነ ደግሞ ያልተፈጠረውን እንዴት አድርገን እንደርሰዋለን እናውቀዋለን በማለት ይነግረናል። ስለዚህ መጽሐፍ ቅዱስንም ስንመለከት እጅግ በሃይማኖት የመጠቁ ታላላቅ አባቶችንም ስንመለከት የእግዚአብሔር ሐልወትን የሰው ልጅ በስጋዊ አስተሳሰቡ በተወሰነ ማንነቱ ተመራምሮ እንደማይደርስበት ይነግረናል ማለት ነው። ይህ ማለት ታዲያ ምን ማለት ነው? እግዚአብሔር ተመርምሮ አይደረስበትም ማለት እግዚአብሔርን መኖሩን መጠየቅ፣ እግዚአብሔር ህሉናውን ለማወቅ መጓጓትና መነሳት ስህተት ነው ወይ የሚል ሰው ካለ አይደለም። እንደውም አንደኛ እግዚአብሔር ራሱን መደበቅ የሚፈልግ አይደለም። በሐዋርያት ሥራ ላይ እንዳነበብነው ኢሃደገ ርሶ ዘንበለ ሰማዕት፣ ያለ ምስክር ያለ ማስረጃ ራሱን እግዚአብሔር አልተወም። ስለዚህ እግዚአብሔርን በዚህ ባለን አይምሮ በሰጠን አይምሮ በተመርሆ ልቦናዊ ወደሱ የምንደርስበትና ሐልወቱን የምንረዳበት ነገር በውስጣችን አስቀምጧል። በተለያየ ነገር በምናየው ነገር እግዚአብሔር አለ፣ ሐልወቱ በዚህ ነው የሚያስብል ምክንያቶቹን በምርምር ወደሱ እንድንቀርብ እንድንደርስ
የሚያደርግ ነገሮች በእኛ ውስጥ አለ ማለት ነው። አንደኛ እነሱን እንመለከታለን። ወደ እግዚአብሔርን ፍለጋ ወደ እግዚአብሔር የሚያደርሰን ነገሮችን እንመለከታለን። አንደኛው ተመርሆ ልቦና ይባላል። ተመርሆ ልቦና ማለት ሰው በልቡ በነፍሱ እግዚአብሔርን የሚፈልግበት የልቦና ተመርሆ የልቦና ምሪት አለው። የልቦና ምሪት አለው እግዚአብሔርን የመሻት የመፈለግ። ቅዱስ ዳዊት ነፍሴ ከመማይ ጸምአተከ፣ ነፍሴ አንተን እንደ ውሃ ተጠማችህ፣ ዋልያ ወደ ውሃ ምንጮች እንደሚናፍቅ ከማያፈቅር ኃየል ሀበ አንቅተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር። ያው ዋልያ ወደ ውሃ ምንጮች እንደሚናፍቅ ነፍሴም ደግሞ አንተን እንደዚሁ ናፈቀች በማለት የሰው ልጅ በውስጡ እግዚአብሔርን የመናፈቅ ፈጣሪን የመፈለግ በውስጡ የተቀመጠ በልቦናው በመንፈሱ ያለ መሆኑን እንረዳለን ማለት ነው። የሌለ ነገርን ሰው አይናፍቅም። በአባባላችንም የማያውቁት ሀገር አይናፍቅም እንደሚባለው የሚታወቅ ያለ ነገር ፍላጎታችንን የሚቀሰቅሰውን ነገር ግን እንናፍቃለን ማለት ነው። ስለዚህ አንዱ ተመርሆ ልቦና ነው ወደ እግዚአብሔር የሚወስደን። ሁለተኛው ደግሞ ወደ እግዚአብሔር የሚያደርሰን ነገር ምንድነው? ወደ ሀልወቱ የሚያደርሰን ነገር ምንድነው? ተፈጥሮን በመመርመር ነው። ተፈጥሮን በመመርመር ለምሳሌ ተፈጥሮን ስርዓታቸውን ስንመለከት፣ ስሪታቸውን ስንመለከት እነዚህ ተፈጥሮ ደግሞ ተናበውና ተናበው በየጊዜው ዑደታቸውን ሲጠብቁ ሰርኩሌሽናቸውን ሂደታቸውን ሲጠብቁ ከሆነ ሲስተም ውስጥ ደግሞ ሲናጉ ተመልሰው ወደዛው ሲስተም ወደዛው ህልውናቸው የሚመለሱበትን ስርዓት ስንመለከት ለነዚህ ተፈጥሮ ስርዓታቸው፣ ስሪታቸው፣ ኢንቴግሬሽናቸው፣ ኢንተራክሽናቸው እነዚህ ነገሮች ሀልወታቸውን ስንመለከት እነሱን እንዲህ ያቀናጀ ያበጃጀ ያሳመረ ባለፈው ኮስሞሎጂካል እንዳልነው የኮዛቲቭ ኤጀንት እንደተወንትኖ መነሾ ያለው አካል እነዚህን የሰደረ ያስተካከለ ስርዓት የሰራ አንድ እንዳለ እንመለከታለን። ይህንንም ቅዱስ ዮሐንስ አፈወርቅ በመርከብ ላይ በባህር ላይ የምትሄድ መርከብን ሊቀ ሐመር አድርጎ መስሎ ያስረዳል። ዓለም መርከቧ በባህር ላይ የምትሄደው አንድ ሊቀ ሐመር ነው። ያ ሊቀ ሐመር ወይ ደግሞ ካፕቴን ወደሚፈለገው አቅጣጫ ያንን ሁሉ ማዕበሉን፣ ወጀቡን፣ ሁሉን ነገሮች እየተቆጣጠረ ሌሎቹንም ትዕዛዝ እየሰጠ ወደሚፈለገው ቦታ የሚያደርሰው ማን ነው? ካፕቴኑ ነው ማለት ነው። አንድ ሊቀ ሐመር ነው። 3 4 5 አዛዥ ሲበዛ ያው እንደምታውቁት ያው እንትን ሲበዛ ምን ጠነዛ እንደሚባለው እንደዛ ነው የሚሆነው። አዛዥ አንድ የሆነበት አቅጣጫ እንደሆነ የሊቀ ሐመሩ የዚህ ዓለምም መሪ አስተዳዳሪ ትእዛዝ ሰጪ አንድ አምላክ እንዳለ እንረዳለን ማለት ነው። ስርዓት የሚያስይዝ ማለት ነው። ሌላኛው ወደ እግዚአብሔር ሀልወት እንድንቀርብ የሚያደርገን ወደ አምላክ እንድንቀርብ የሚያደርገን የገዛ ራሳችንን ተፈጥሯችንን በመመልከት ነው። ማንም ሰው ራሱን እንዳልፈጠረ ራሱ ያውቀዋል። በወደደው ቦታ ላይ መኖር ራሱ እንዳልወሰነ ውሳጣዊ ማንነቱን በአግባቡ መግለጽና ራሱን በራሱ ማስተካከል አለመቻሉን የሰው ልጅ ይገነዘባል። ስለዚህ እኔ ራሴን እንዳልፈጠርኩት አውቃለሁ። እንደገና ደግሞ የምፈልገውን ሁሉ ማግኘት እንደማልችል አውቃለሁ። እግዚአብሔር የሚያስፈልገኝን እንደሚሰጠኝ በፈለኩበት ቦታ ደግሞ እኖራለሁ እንደማልል አውቃለሁ። ለዚህ ነው በጸሎታችንም በንግግራችን እግዚአብሔር በወደደው እግዚአብሔር በፈቀደው ይሁን የምንለው። ስለዚህ ይሄ በእኛ ባህሪ ላይ በእኛ ሐሳብ ታስቦ ነገር ግን የማይሳኩ ነገሮች አንዳንዶቹ በሳይኮሎጂ በእኛ ድክመት ምናምን አፈጻጸም እንደዛ አይደለም። በትክክል አቅጣጫም ተግብረኸው ማታሳካው አለ እዚህ ምድር ላይ ሁሉም የኖረ ሰው ያውቀዋል። ስለዚህ ይህንን በመገንዘብ የሰው ልጅ አስገኝ እንዳለው በደንብ ይረዳል ማለት ነው። ሌላኛው ለህልውናው የሰው ልጅ የሚያስፈልጉትን በራሱ እንዳልፈጠራቸው በመገንዘብ ነው። ለምሳሌ አየር፣ ውሃ፣ ሌላው ደግሞ ለአይን ብርሃን። ተመልከቱ እንግዲህ ለአይን ብርሃን
አይን ተፈጥሯል። አይን ደግሞ ካለ ብርሃን ያስፈልገዋል። ብርሃን በሌለበት ውስጥ የአይን ጥቅም ከንቱ ነው። በጨለማ ላይ ተመልከቱት። ቀለምን መለየት አንችልም፣ ምንም መለየት አንችልም። ነገር ግን ብርሃን ከአይን ጋር ኢንተራክት ሲያደርግ የሁለቱ ጥምር ውጤት ቀለምን እንድናይ እና ደግሞ ማየት የሚባለውን ስርዓት እንድናስከትል ተደርጓል ማለት ነው። እግዚአብሔር ባይፈጥሮ ኖሮ አይንና ብርሃን እንዴት ሊጣጣሙ ቻሉ የሚሉት ነገሮችን መገንዘብ ያስፈልጋል። ሌላ ደግሞ ለጆሮ ድምፅ፣ ጆሮ ዝም ብሎ ቢንጠለጠል ምናልባት በሳይንስ ሚዛን ለመጠበቅ ይረዳል ይባላል። ከዛ ውጪ የድምፅ ዋና አገልግሎት የድምፅ አገልግሎቱ ንፋስ ከሌለ ቫኪዩም ከሆነ የጆሮ ጥቅም እምብዛም ነው። ስለዚህ ለጆሮ ደግሞ ምን ያስፈልገዋል? ሚዲየም ሆኖ ድምፅ ሊሸጋገር የሚችልበትን ሁሉ ነገር ያመቻቸ ለሆድ እህል አጠቃላይ ሁሉ ነገር ስትመለከቱ ጥምረት ያላቸውን ነገሮች ስንመለከት እነዚህን ሁሉ ለኛ ህሉና ያስገኘ ያስተካከለ አካል እንዳለ እንረዳለን ማለት። ሌላኛው ችግር ወይ ደግሞ ማጣት በስጋው በምድራዊ ህይወቱ ከውድቀት በኋላ በመጣበት ነገር ላይ ህማም፣ እርዛት፣ ድርቀት፣ መናፍስት፣ አራዊት፣ ጨካኝ ሰዎች በአጥቂነት እንደዚህ በሸማቂነት ሲነሱበት ከዚህ ችግሩ ከዚህ መከራው ሊገላግለው የሚችል ብቸኛና ብቸኛ ኃይል እንዳለ የሰው ልጅ ያውቃል። ለጊዜው በራሱ ጉልበት ለመከላከል ይሞክራል። ለጊዜው በተለያየ አደረጃጀት ሊከላከል ይሞክራል። በተለያየ መንገድ ስጋዊ ፍርሃቱን ለማራቅ ይሞክራል። ከአቅሙ በላይ ሲሆንበት ግን ያንን ከአቅም በላይ የሆነበት ነገር ሊፈታ የሚችል ነፍሱ ይነግሯል ራሱ። ያ ምንድነው? ልዑለ ባህሪ ፈጣሪ ነው። ስለዚህ ወደ እግዚአብሔር ይቀርባል። በጩኸቱ፣ በለቅሶ፣ በሐዘኑ በተለያየ መንገድ ፈጣሪን ሲጠይቅ ከነዛ መንገዶች ከችግር ይወጣል። ዓለም ላይ ብዙ ሰዎች ከችግር የሚወጡት በዚህ በጸሎት ነው። ወደ ፈጣሪ በመቅረብ በጉልበታቸው በኃይላቸው በምንም ሊፈቱት ያልቻሉትን በእግዚአብሔር በመቅረብ እጅ ለእግዚአብሔር በመስጠት ብዙ ነገሮችን ፈተዋል ማለት ነው። ሌላ በነፍስ ያለበት ችግር ነው። የሰው ልጅ በነፍሱ ሐዘን፣ ጭንቀት፣ መከራ፣ ስቃይ፣ ፍርሃት መንፈሱን የሚረብሹት ሀፍረት፣ ውርደት፣ እነዚህ ነገሮች በአጠቃላይ ዓለም ላይ ያሉትን ነገሮች ሲመለከት ጭንቀት የሚፈጥሩበት መከራ የሚፈጥሩበት ብዙ ነገሮች አሉ። ከጭንቀት ከመከራ ከመናፍስት እስራት መንፈሱን ከሚጠርቁት ነገር ደግሞ ወደ ፈጣሪ ሲቀርብ ወደ ፈጣሪ በሚቀርብበት ሰዓት በሚጸልይበት፣ በሚሰግድበት፣ በሚጾምበት ሰዓት የሚቀንስለት የሚጠፋለት ነው ማለት ነው። ብዙዎቻችን ያው ችግራችን ምንድነው? ጾም፣ ጸሎት፣ ስግደት ከራሴ ጨምሮ ስለማናደርግ በሐዘን ውስጥ በጭንቀት ውስጥ በተለያዩ በመናፍስት ስራዎች ላይ የምንወድቀው በዚህ ድክመታችን ነው። ነገር ግን የሰው ልጅ ወደ ጸሎት፣ ወደ ጾም፣ ወደ ጸሎት በሚሄድበት ሰዓት የነፍሱ ችግር እየቀነሰ ይመጣል። ይሄ ሁላችን የምናውቀው ነው። ጸሎት አድርገን ስንተኛ ከቅዠት ከመረበሽ መናፍስት ከሚያመጡት ነገሮች እናርፋለን። ጸሎት ሳናደርግ ደግሞ በመናፍስት እጅ የምንወድቅበት ሁኔታዎች ሁላችን የምናውቀው ነው በህይወታችን። ለዚህ ነው በመጽሐፈ ኪዳን ላይ ደግሞ መናፍስት ያመጡትን የጎርፉን ፈሳሽነት ዛዛሃንከ እምኔነ ማዕበላተ ውሂዛተ መናፍስት ዘኮንከነ መርሶ ህይወትን ሙስና የሚለው ማለት ነው። መናፍስት ያመጡብንን የጎርፉን ፈሳሽ ከኛ ላይ ጸጥ ያደረክልን የሚለው በጸሎት ወደ እግዚአብሔር ስንቀርብ መናፍስት የሚያመጡትን ይሄ እንደ ጎርፍ ፈሳሽ የተባለውን ሁሉ ሲቀንስልን እናያለን። በነፍሳችን እረፍት ስናገኝ እንመለከታለን። ሌላ የሰው ልጅ በአጠቃላይ በእነዚህና በመሳሰሉት መንገድ ይጠይቅና እግዚአብሔርን ወደ ማወቅ ይሄድና እግዚአብሔርን ወደ ማወቅ ይቀርባል። መጨረሻ ላይ እግዚአብሔርን የሚያገኘው ግን በምንድነው ስንል በእምነት ነው እግዚአብሔርን የሚያገኘው። መጽሐፍ ቅዱስ ስትመለከቱ አብርሃም አመነ ጽድቅ ሆኖ ተቆጠረለት እንደተባለው እግዚአብሔር አብርሃምን መጀመሪያ በተመርሆ ልቦናዊ ጠየቀ። ጣዖቱንም አየ፣ ፀሐይንም አየ፣ ሁሉንም ተመራመረ። ከዛ ግን ወደ መጨረሻ የደረሰው በምንድነው? አምላከ ፀሐይ ተናበበኒ በማለት በእምነት ወደ እግዚአብሔር እንደቀረበ እንመለከታለን። እንግዲህ ሌላ ሀልዎቱን የሚነግር ነገር ቅዱስ ጳውሎስ በዕብራውያን በምዕራፍ 3 ከቁጥር 3 ላይ ምን ይለናል? እስመ ለኩሉ ቤት ሰብ ይገብሩ ወለኩልሰ እግዚአብሔር ገብሩ። ቤትን የሚሰራው ማን ነው? ሰው ነው የሚሰራው።
ቤትን ሰው ይሰራዋል። ስለዚህ ሰውን ግን ማን ሰራው? እግዚአብሔር ሰራው። ስለዚህ ለእያንዳንዱ ነገር ሰሪ አለው ማለት ነው። ለእያንዳንዱ ነገር ሰሪ አለው። ሰው ራሱ ደግሞ ራሱ የሚሰራው እንዳለ ሁሉ ለፍጥረታት ደግሞ ሰሪያቸው አበጃቸው እግዚአብሔር ነው። በሮሜ በምዕራፍ 11 ከቁጥር 33 ላይ ደግሞ ሁሉ ከእርሱ ሁሉ በእርሱ ሁሉ ስለ እርሱ ተፈጥሯል በማለት ሁሉ ነገር በዓለም ላይ ያለው የእግዚአብሔር እንደሆነ እንዲሁም በአንደኛ ዮሐንስ በምዕራፍ 1 ከቁጥር 11 ጀምሮ ሙሉ ስናነበው ወቦቱ ሁሉ ኮነ ወዘንበሌውስ አልቦ ዘኮነ ሁሉ በእርሱ ሆነ ያለ እርሱ ግን የሆነ አንዳች ነገር የለም በማለት የዚህ ዓለም ፈጣሪ የዚህ ዓለም አስገኚ እግዚአብሔር እንደሆነ በቅዱሳት መጻሕፍት ላይ እንዲሁም ደግሞ በተመርሆ ልቦናዊ በውሳጣዊ ማንነታችን ላይ ያለውን ነገሮች ወደ እግዚአብሔር መቅረብ የምንችልባቸውን ነገሮች እንረዳለን ማለት ነው። እንግዲህ ይሄ በመጽሐፍ ቅዱስ በተወሰነ ያለውን በሊቃውንት ያለውን የተወሰነውን ካነሳን በኋላ ወደ ራሱ ወደ ሳይንስ በሚያምኑ ሰዎች ወደ እነሱ ሐሳብ እንመለስና በሎጂክኛም ሪዝኒንግ የተወሰነ ነገር እናንሳ። በመጀመሪያ ደረጃ ሳይንስ ሁሉንም ነገር መርምሮና ተመራምሮ ማወቅ የሚያስችል ሲስተም ነው ወይ? ሲስተም ነው መቼ ሲስተማቲክ ጌኒንግ ኦፍ ኖውሌጅ ነው የሚለው ሳይንስ ዲፊኒሽኑ። ስለዚህ ሳይንስ ራሱ የሲስተማቲክ እንትኑ ሜቶዱ ሁሉን ነገር ለየትኛውም ጥያቄ መልስ የሚያሰጥ የሚያደርስ ነው ወይ ብለን ስናይ በራሳቸው ቤቲስቶችን ማሳብ ነው። ግን ምንድነው የሚሉት? በጊዜ ሂደት እየሄድን እያደግን ስንሄድ እንደርስበታለን የሚል ምኞት ነው። ነገር ግን ሳይንስ በፈለገ መስፈርት ቢኬድ የማይታወቀውን ዓለም ሊያደርስ አይችልም። በጭራሽ ሊያደርስ አይችልም። የማይታወቀውን ዓለም ግዘፍ የሆነውን ዓለም ደግሞ ከዛም አልፎ ደግሞ የዚህ ሁሉ ፈጣሪ የሆነውን እግዚአብሔርን ሊያደርስ አይችልም። በመሰረቱ ሩቅ ከመሄድ ሳይንስ የሰውን ልጅ ነፍስ ተመራምሮ ለምንድን ነው ማይደርስባት? ለምንድን ነው እስካሁን ያላገኛት? ለምንድን ነው ኮንትሮል ያላረጋት? አያችሁ ተው። ይሄ እንግዲህ የሰው ልጅ ነፍስ እንደ ኮምፒውተር ማየት እንችላለን። ኮምፒውተር ቱ ኮምፖነንት አለው፣ ሁለት ኮምፖነንት አለው፣ ክፍሎች አሉት፣ ሃርድዌር እና ሶፍትዌር ማለት ነው። የሰው ልጅ ስጋችን እንደ ሃርድዌር ብናየው፣ ሶፍትዌሩ ደግሞ ነፍሳችን ናት። ነፍስ ስላለች ነው መነጋገር፣ መተንፈስ፣ ማሰብ የምንችለው። ስለዚህ የነፍስ ባህሪን ልክ እንደዚሁ እንደ ሶፍትዌሩ ሰው ሳይንስ ተመራምሮ ለምንድን ነው መድረስ ያልቻለው? አንዲት የተወሰነች የተፈጠረች ውስን የሆነች መንፈስን ማጥናት እና መያዝ፣ መወሰን፣ መግለጽ ባህሪያቶቿን መግለጽ የማይችል ሌላውኛውን ደግሞ በጣም ከህሊናት የጠለቀውን ድንበር ወሰን ገደብ የሌለውን ተመራምሬ እችላለሁ የሚያስብል ሲስተም አይደለም። ራሱ ሲስተሙ በምድር ላይ ላለን ለምንኖርባቸው ነገሮች ለምንገለገልባቸው ነገሮች የተሻሉ አማራጮች በማምጣት እግዚአብሔር በሰጠን አእምሮ የምንጠቀምባቸውን ነገሮች ማምጣት ይቻላል፣ ያስችለናል ያንን። ሌላኛው እንግዲህ ኤቲስቶች ሲከራከሩ አንዱ ክርክራቸው ምንድነው? የሰው ልጅ አጠቃላይ ፍጥረት ፐርፌክት አይደለም። አምላክ ቢኖር ኖሮ ፐርፌክት ፍጥረት ይፈጥር ነበረ። ፍጹም የሆነ የተቃና ድካም፣ መከራ፣ ስቃይ የሌለበት ፍጥረት ይፈጥራል። ስለዚህ ስለሌለ ነው ፐርፌክት ያልሆነ ፍጥረት የተፈጠረው ይላሉ። በዚህ ንግግራቸው ምን ማለት ነው? እኛ ፍጹም አይደለንም፣ ጎዶሎዎች ነን ማለት ነው። በራሱ ክርክር ስናይ ጎዶሎዎች ነን። ጎዶሎ የሆነ አካል ስለሙሉ እንዴት ነው ተመራምሮ የሚያስረዳ? ጎዶሎ ነኝ አለ፣ ሙሉነት የለኝም አለ፣ ፍጹምና የለኝም የተሟላው አይደለሁም ያለ አካል ተመልሶ ደግሞ እንደገና ፍጹምና ሙሉ ለሆነ በጣም ግዙፍ ስለሆነው ነገር ተመራምሬ አለ የለም ብዬ እናገራለሁ የሚያስችል ምን ምክንያት አለው የሚለውን ማንሳት እንችላለን። ሌላኛው ክፋትን በተመለከተ የሚያነሱት ነው። ክፋትን በተመለከተ አምላክ ቢኖር ኖሮ ልጆች በበሽታ አይሞቱም፣ ሰዎች ታመው ተሰቃይተው አይሞቱም፣ ይሄ ሁሉ መከራ በጦርነት በስደት በረሃብ በስቃይ አይሞቱም። ስለዚህ አምላክ ስለሌለ ነው ይሄ የሆነው የሚል እንደሚያነሱ ከዚህ በፊት አይተናል። እኔ አንድ ጥያቄ እዚህ ላይ ማንሳት አለብን። እኛ ለምሳሌ ሰው የሰራውን አሁንም ወደ ኮምፒውተር እንመለስ። ሰዎች እኛ በአይምሮአችን በተሰጠን አይምሮ በሳይንስ እውቀት ኮምፒውተርን ሰራን። ኮምፒውተሩ እንዲንቀሳቀስ ደግሞ ሶፍትዌር የሚባል ነገር ሰራን። በዋነኝነት አብዛኛው የተሰራው ችግር ፈቺ ነው። ችግር ፈቺ
ለኑሯችን ለማቅለያ ነው። ነገር ግን በጎ ነገር ይሰጣል ተብሎ የተሰራውን ነገር ጠማማ ጭንቅላት ያለው አካል ደግሞ ቫይረስ ይከትበታል። ይሄ ጠማማ ጭንቅላት ያለው አካል ቫይረስ ሲከትበት ሲስተሙ ምን ይሆናል? በቫይረስ ይበከልና ሙሉ ሲስተሙ ስንት ፋይል የያዘው ስንት ሰነድ የያዘው ነገር ምን ይላል? ይበላሻል። ያ ሁሉ የተለፋበት የተደከመበት የሶፍትዌር ስራዎች ትልቅ የሀገር እንትኖች ሊሆኑ ይችላሉ፣ ይበላሻሉ። እንደገና ደግሞ ሃከር የሚባል ደግሞ ቀማኛ ይመጣና ነጣቂ ይመጣና ደግሞ ሙሉ ይነጥቃል። የባንክ ገንዘብ ሳይቀር በሃከሮች እየተዘረፈ ነው ያለው። ስለዚህ ሰሪው እንኳን ኮምፒውተሩን የሰራው ለመልካም ተግባር አድርጎ ቢሰራውም ቀማኛና ነጣቂ መጥፎ አካል ግን ይህንን መርዝ ነገር በውስጡ በማስገባት ሲስተሙን ያበላሸዋል ማለት ነው። በሰው ህይወት ላይ መመልከት የሚያስፈልገው እንደዛ ነው። እግዚአብሔር የሰው ልጅን የፈጠረው ነፍስና ስጋውን አድርጎ የፈጠረው ለጥቅም ነው። ለመጥፎ ነገር አድርጎ አልፈጠረውም እግዚአብሔር። ነገር ግን አጋንንት ነጣቂ ነውና በባህሪው ነጣቂ ስለሆነ በሰው ህይወት ውስጥ ያሉትን ነገሮች መልካም የሆኑ ነገሮችን መንጠቅ ስለሚፈልግ በሰው ላይ ያሉትን ነገሮች ሁሉ እንደዚህ እንደ ቫይረስ እየገባ መርዙን እያስገባ ኃጢአት መግደልን እያስገባ ዝሙትን እያስገባ ቫይረስ ነው ይሄ። በነገራችን ለሰው ልጅ ቫይረስ ዝሙት፣ ኃጢአት፣ መግደል፣ መቀማማት፣ ምቀኝነት፣ አድመኝነት፣ ስካር፣ ተንኮሉ በሐዋርያ ጳውሎስ የጠቀሳቸው የመናፍስት ስራዎች ሁሉ የርኩሳት መናፍስት ስራዎች እነዛን ነገሮች የሚያደርገው ቫይረስ ሆኖ ማን ነው? አጋንንት ነው። ስለዚህ አጋንንት የሚያመጣውን የአጋንንትን ምክር ደግሞ በነፃ ፈቃዳችን ሰምተን የምናጠፋውን የራሳችንን ስህተት ወደ እግዚአብሔር አምላክ ማድረግ አያስፈልገንም ማለት ነው። ሌላኛው ከዚህ ጋር እያይዘን የምንመለከተው ነገር ምንድነው? ነፃ ፈቃድ ነው። ነፃ ፈቃድ አለን። ፍሪ ዊል የምንለው ነፃ ፈቃድ አለን። እግዚአብሔር አሁን አንዳንዶቹ ምን ይላሉ? ነፃ ፈቃድ የሚለውን ነገሮችም ይቃወማሉ። እዛው ላይ ያነሳነው ላይ ነፃ ፈቃድ ራሱ ትክክል እንዳልሆነ ያነሳል። እስቲ አንድ ነገር እንናገር። እሺ እግዚአብሔር ነፃ ፈቃድ የሌለን አድርጎ የሚፈጥረን ከሆነ ምን አድርጎ እንዲፈጥረን የተፈለገው? ማሽን ያድርገን? እንግዲህ ማሽን እንደምታዩት የሰጣችሁትን አፕ የሰጣችሁትን ሶፍትዌር ብቻ ነው ዲስፕሌይ የሚያደርግላችሁ በሃርድዌሩ አማካኝነት። ያልሰጣችሁትን ነገር አያውቀውም። ኮምፒውተር ኮዲንግ አያውቀውም። ልክ እንደዛ ማሽን አድርጎ እንዲፈጥረን የተፈለገው። ነፃ ፈቃድ መስጠቱ ስህተት ነው እግዚአብሔር የሚያስብል ነገር ምን አለ? እንደፈለኩ እንደሆን ነገር ግን ጽድቅና ኃጢአትን የምለይበትን ማይንድ ማሰቢያ አእምሮ አስቀምጦልኝ መምረጥ አለመምረጥ የራሴ መብት እንደሆነ መጥፎን ከበጎ የምለይበት ጭንቅላት ሰጥቶኝ በነፃ ፈቃድ ደስ ያለህን ምረጥ የሚል የነፃነት አምላክ ሆኖ እያለ ነፃ ፈቃድ ትክክል አይደለም ብለን ራሳችን በአጋንንት ሐሳብ ተታለን በራሳችንን ፍላጎት ተታለን የምናደርገውን ነገር ወደ እግዚአብሔር መውሰድ ትክክል አይደለም። ስለዚህ ሁለት ነፃ ፈቃዶቹ ወደ ሁለት መንገድ ይወስደናል። ነፃ ፈቃዳችን አንደኛ ቅዱስ ዳዊት በመዝሙረ ዳዊት በመዝሙር 1 ላይ ምን ይላል? ፍካሬ ዘጻድቃን የሚለው ላይ ብፁዕ ብእሲ ዘይሆረ በምክረ ረሲያን፣ በክፎች ምክር ያልሄደ ምንድነው? ምስጉን ነው ይላል። የክፎች መንገድ አለ፣ የደጎች መንገድ አለ። በመልካም መንገድ መሄድ የኛው ምርጫ ነው። ስህተት መንገድንም ደግሞ መሄድ የኛው ምርጫ ነው። ስለዚህ በበጎ የሚሄዱ ሰዎች አሉ፣ ሰላም ናቸው፣ በሰላም ይኖራሉ። ፍሬ ጻማከ ተሴሰ ያለው የላብህን የድካም ብፁዕ አንተ ወሰናይ ለከ፣ አንተ መልካም ነህ መልካም ነገርም ላንተ አለው እንደተባለ በመጎ ነገር የሚሄዱ ሰዎች በበጎ ጎዳና ይሄዳሉ፣ በበጎ ነገር ይኖራሉ ማለት ነው። ሌላኛው ደግሞ በመጥፎ ጎዳና ለሚሄዱት ቅዱስ ዳዊት በመዝሙር 80 ላይ እንዲህ ይላል፣ ወሆሩ በህሊና ልቦሙ፣ በራሳቸው በህሊና በልቦናቸው ተመርሆ ሄዱ ይላል። በልቦናቸው በስጋዊ ፍቶታቸው በራሳቸው ፍላጎት ተጓዙ ይላል እና ስለዚህ ነፃ ፈቃዳችን ነው እንደ ልባችን እንደዚህ ይሄ ራሱ እንደ ልብ እግዚአብሔር አለ የለም የሚል ንግግር የሚያናግረን የተሰጠን ነፃ ፈቃድ ነው። ነፃ ፈቃድ ባይሰጠን ማሽን ሆነን መፈጠር ነው የሚሆነው ማለት ነው። ይሄንን እንግዲህ የፈለገው አካል እዛው ይመልሰው። ዞሮ ትምህርታችንን ስንጨርሰው ጥያቄ ስላነሳን ብቻ ሳይሆን ለእያንዳንዱ ጥያቄዎች ደግሞ መልስ የሌላቸው ነገሮች የሉ። ነገር ግን ጻድቅ ሰብ በአሚን ይሃዩ፣ እውነተኛ ሰው በእምነት ይድናል እንደተባለ አጉል ምርምር ውስጥና ጉንጫ አልፋ ውስጥ ነገር ውስጥ ከምንገባ ይልቅ እግዚአብሔርን አንተ ታውቃለህ እያልን እየጸለይን ከክፋት እየራቅን በእውነት እየተቀላቀለን መሄዱ የተሻለ ነው የሚሆነው። የመጨረሻ የትምህርታችን ርዕስ
አንድ ጥቅስ የመጽሐፍ ቅዱስ እናንሳና ትምህርታችንን እንጨርሳለን። መዝሙረ ዳዊት መዝሙር 93 ላይ እንዲህ ይላል፣ እግዚአብሔር የአምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ ይላል። እግዚአብሔር የጥበበኞችን ጭንቅላት ጥበብን ወይ ጥበባቸው ከንቱ እንደሆነ ያውቃል ይላል መዝሙረ ዳዊት አሁን ያነሳነው ላይና ትርጓሜው ላይ ምን ይላል መሰላችሁ? ትርጓሜ መዝሙረ ዳዊት ላይ እነሆ በዛን ዘመን አንድ ፈላስፋ ነበረ። ይህ ፈላስፋ ሞትን ይፈራ ነበረ። ሞትን ይፈራ ነበርና ሞቶ መቃብር ላይ ወርዶ በአፈር መበላትን ይሄ መበስበስን በጣም ይፈራል። እኔ አሁን ነገ ሞቼ በአፈር ልበላ በምስጥ ልበላ ነው፣ አፈር ልሆን ነው፣ አፈርማ አልሆንም የሚል ፍልስፍና ያለው ሰው ነው። ስለዚህ ብሎ ሲያስብ ሲመራመር ምን አሰበ? እኔ አሁን ስሞት ሰራተኞቼን ወይ ደግሞ እነዚህ አሽከሮቼን ትእዛዝ ሰጣለሁ አለና እንደ ሐሳብ አሰበና አሽከሮቹን ሰበሰበና ምን አላቸው? እኔ ስሞት ወደ መሬት እንዳትቀብሩኝ፣ ስጋዬን ተካፍላችሁ ብሉት። የኔን ስጋ ከበላችሁ የኔን ማውቀው ዕውቀትና ጥበብ እናንተ ላይ ያድርባችኋል ብሎ ነገራቸው። አሁን እንግዲህ በሱ ቤት ምንድነው ያንቺ አፈር መውረድ አፈር መበላቷን ለማስቀረት አስበው ነው ማለት ነው። አፈር ምስጥ እንዳይበላ ማለት ጥበበኛ መሆኑ ነው እሱ እንግዲህ አዋቂ መሆኑ ነው እሱ። ከዛ በኋላ እነዛ ሰዎች ሲጠብቁት አይሞትም እንዴ ብለው ሲጠብቁት የማይሞት ሆኖ ሰውየው እነሱም ተሰባሰቡና የሱን ስጋ በልተን ዕውቀት የሚገለጽልን ከሆነ እስኪሞት ድረስ ለምን እንጠብቀዋለን? አሁኑኑ ገለነው ለምን አንበላም አሉ። ወዲያው ገደሉትና እንዳለው ስጋውን በሉት። ከንቱ ፍልስፍናው ለራሱ መሞቻ ሆኖ ማለት ነው። ከእድሜው ላይ ያሳጠረበት ማለት ነው። ስለዚህ አንዳንድ ሰዎችም ይሄው እንደዚህ ዝም ብሎ ዕውቀት ይመስላቸውና ያንንም ነገሮች እያነሱ የማይጠቅም ነገሮች የሚያነሱትን ነገሮች መጠንቀቅ ያስፈልጋል። ዓለም ባወቀ ቁጥር ወደ ጥፋት እንጂ ወደ ልማት እየሄደ አይደለም ያለው። ወደ መጠፋፋት ነው እየሄደ ያለው። ወደ መቃቃር ነው እየሄደ ያለው። ወደ ጭካኔ ነው እየሄደ ያለው። ወደ ራስ ወዳድነት ነው እየሄደ ያለው። የዓለምን ጎዳና ቆም ብለን በማየት አጉል ፍልስፍና በሚመስል በዚህ ዘመን በይበልጥ ሳይንስ ማለት የሊቅነት የእውቀት ጥግ ለሚመስለን ሰዎች አስተሳሰባችንን በእግዚአብሔር ቃል መቃኘት፣ ሁለቱንም ግራና ቀኝ አይተን መቃኘት ያስፈልጋል። ለእግዚአብሔር ምስጋና ይሁን። በቀጣይ እንዲሁ ተከታታይ ትምህርት እንማራለን። አምላካችን እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ለሁላችን ያድለን። አሜን።